ሰላም አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንደውም ክርስቲያን ወገኖች ሰላም ብያለሁ። እኔ አልሐምዱሊላህ ደህና ነኝ። ውድ ኢትዮጵያውያን እንደውም ትውልድ ኤርትራውያን በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ዛሬ በስቡሳ ልሰራ መጥቻለሁ። እዚህ ጋር አንድ እንቁላል አለኝ፣ አንድ ግሽጣ አለኝ። በግሽጣው በራሱ ሰሚድ ይጨምራለሁ። በዛው በራሱ ደግሞ ስኳር እዚህ ጋር ቫኒላ የጨመርኩ ነው። አልተመቸኝ ነው ለመቀረጽ ጀምሬ ነው የመጣሁት ማለት ነው። አንድ የሾርባ ማንኪያ ቤኪንግ ፓውደር። ይሄንን በደንብ ካቀላቀልኩት በኋላ ሀባይቢ አብራቸውኝና እናየዋለን። የሁሉም ቤት አሰራር ይለያል። በዘባዲ በርጎ የሚሰሩ አሉ። እኔ ግን ያው ቤት ባለው ነው የምሰራው ማለት ነው። እስካሁን ስኳር ጨምራለሁኝ። በዚሁ ሁለት ሰሚድ ነው ያደረኩት ማለት ነው። ግን ቆንጆ ሆኖ ነው የወጣው በስቡሳው ሰራሃ ማለት ነው። እዚጋ ደግሞ እንቁላሌን ጨምራለሁኝ። ዘይት በዚሁ በግሽጣው ነው የምጨምረው እንደምታዩኝ ማለት ነው። አንድ እጨምራለሁ እና በማህሺ ውስጡ ግሽጣ ተደርጎ ይሰራል። እሱንም ሰርቻለሁ በቀደም ያው አልቀረጽኩትም እና ነው እንጂ። እዚጋ ደግሞ ቤኪንግ ፓውደር ነው የምጨምረው እንደምታዩት ማለት ነው። ሁለተኛ ሰሚድ ጨመርኩበት። ይሄንን በደንብ አቀላቀልና ተመልሼ እመጣለሁ ሀባይቢ። ያው ለማስታወስ ያክል የጨመርኩት ሁለት ሰሚድ ግሽጣ፣ አንድ ኒዶ፣ ዘይት፣ እንቁላል፣ ቤኪንግ ፓውደር፣ ቫኒሊያ ይሄንን የጨመርኩት ማለት ነው። አይመችም ለመቀረጽ ሰራሃ በአንድ እጅ ዞ በአንድ እጅ እንትን ለማለት በጣም ነው የሚያስቸግረው። ግን ያው በዚህ መልኩ እንትን ብያለሁ። አሁን ፍሩንን ሸቅየዋለሁኝ ከኦቨኔ ውስጥ ጨምራለሁ ማለት ነው። በደንብ ላስተካከልና ይሄው እዚህ ጋር ጨመርኩት። ግንጽ ሲገባ ደግሞ እንትን ይላል ከመብራቱ ጋር ማለት ነው። እሱም ይብሳል። ይሄ እንደገና ደግሞ ሽራ ለስራ ማለት ነው። ሽራችንን ደግሞ የምንሰራው በዚህ መልኩ ነው። ስጋ ባዶ ብረት ድስት አለኝ። ከባዶ ብረት ድስቴ ላይ የምጨምረውን አብራችሁኝ ናችሁ እዩ ማለት ነው የኔ ውዶች። ስኳሬን ጨምራለሁኝ። ፈልጉትን ያክል ነው። ግን ያው ስኳርና ውሃ አንድ እኩል መሆን የለበትም። ስኳሩ መብለጥ አለበት። ለምሳሌ ሁለት ከሰራችሁ ሁለት ስኳር ካረጋችሁ አንድ ብርጭቆ ውሃ ነው መሆን ያለበት ማለት ነው። ወይም ደግሞ አንድ ብርጭቆ ካረጋችሁ ግማሽ ብርጭቆ ውሃ ወፈር እንዲል ማለት ነው። ከዛ ቁርንፉድ ይጨምርበታለሁ። ሎሚ ደግሞ ግማሽ ሎሚ ትንሽ ጠብታ ማለት ነው። ሰርታችሁም ፍሪጅ ውስጥ ማስቀመጥ ይቻላል። እኔ ያው የሰራሁት አልቆ ነው እንጂ ፍሪጅ ውስጥ ሳችሁ ነው ማስቀምጠው። ግን የሰራሁት አልቋል። ከዛ እንደዛ አድርጌ ጥደዋለሁኝ። ይሄ በደንብ ይፍላ ማለት ነው። ርግት እስከሚል ድረስ በደንብ መፍላት አለበት። ውድ ቤተሰቦቼ ይሄ የኔ ቤት አሰራር ነው። አስተያየት ካለ ኮሜንት አስቀምጡልኝ። በኮሜንታችሁ መሰረት ደግሞ የሚጨምረው የምቀንሰው የማስተካክለው ካለኝ እሱን አስተካክላለሁኝ። እና ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። በስቡሳው አሁን እየበሰለ ነው። ላውጣውና እስኪ እንየው። እውት በዚህ መልኩ ደርሷል ማለት ነው። ቆንጆ ከለር ነው የሆነው። ከዛ አሁን እዚህ ላይ ሽራውን አድርጌ እናየዋለን እስኪ። ሽራው ያን ያክል ያው አልወፈረም፣ መወፈር አለበት። ቸኩል የነበረና ሰዎቹ ቸኩለው አንተን አላለም።
እና በዚህ መልኩ እንትን ብየዋለሁ። ሰርታችሁ ሞክሩ፣ ትወዱታላችሁ። ወላሂ ምርጥ ነው። ደግሞ እንዴ ኢንሻአላህ ከውስጥ ግሽጣ ተደርጎ የሚሰራውን ደግሞ ሰራለሁ ቢኢዝኒላህ። ማህሺ ማለት ነው። ይኸውላችሁ በዚህ መልኩ ደርሷል። በስቡሳው ቆንጆና ልዩ በስቡሳ ማለት ነው። ሰርታችሁ ሞክሩት የኔ ውድ ቤተሰቦች። በያላችሁ በሰላማችሁ ብዝት ትርፍ ይበል። በድጋሚ ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ አበረታቱኝ። መልካምነት ለራስ ነው፣ አያስከፍልም ማለት ነው። አያችሁት? ምርጥ በስቡሳ ማለት ነው። እንደዚህ ጋሴ አይደለም፣ ለይን ነው። ስፖንጅ ነው የሆነው አሻን እንትን ምክንያቱም ፒክን ፓውደር ስላለ ማለት ነው። ፒክን ፓውደሩ ጥብቅ እንዳይል ያደርገዋል። ሶፍት እንዲሆን ነው የሚያደርገው፣ ልክ እንደ ኬክ ማለት ነው። እና ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍ ይበልልኝ እያልኩኝ እሰናበታችኋለሁኝ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። የእውነት መልካምነት ለራስ ነው ማለት ነው። አስተያየት ካለ ደግሞ ኮሜንት አስቀምጡልኝ። በኮሜንት መሰረት አስተያየታችሁን እቀበላለሁ። የምጨምረውን እጨምራለሁ፣ የምቀንሰውን እቀንሳለሁ ማለት ነው። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።